ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛል። በዛሬው ዕለት ይዤላችሁ የመጣሁት የሼህ ሁሴን ጅብሪል ትንቢት ኢትዮጵያ የዓለም ሀያል ሀገር ትሆናለች፣ መሪዋም የዓለም ንጉሥ ይሆናል ያሉት አስገራሚ ትንቢት፣ እንዲሁም ስለ ኢትዮጵያ ምርጫ ስለ ሃጫሉ ሁንዴሳ በተመለከተ የተናገሩት አስገራሚ ትንቢት፣ መቀሌም አኩርፋ ጦርነት ትከፍታለች፣ ራያና ወልቃይትን ትይዛለች፣ ጎጃም ሳትውል ሳታድር ትያዛለች፣ ብዙ ሰውም ያልቃል፣ በመተማ በኩልም ጦርነት ይነሳል፣ የውጭ አገር ብርም በገፍ ይገባል ያሉትን ትንቢት፣ በተጨማሪም ስለ ግብፅና አባይ በተመለከተ ግብፅ ኢትዮጵያን ለመፈተን ብዙ ትጥራለች፣ አረቦችም በካይሮ ከተማ ላይ ብዙ ይዶልታሉ፣ ግን በመጨረሻ ላይ ኢትዮጵያ ፈተናውን በጣጥሳ በማለፍ የዓለማችን ሀያል አገር እንደምትሆን የተናገሩት አስደማሚ ትንቢት ይዘንላችሁ መጥተናል። እነሆ ከመግባታችን በፊት ግን ለዚሁ ቻናል አዲስ ሲሆናችሁ ቤተሰብ እንድትሆኑ ቻናላችንን ሳብስክራይብ፣ ላይክ፣ ሼር በማድረግ ትቀላቀሉ ዘንድ ኢንቫይት እያደረግኩኝ ቀጥታ ወደ መልእክቱ ልግባላችሁ። ሼህ ሁሴን ጅብሪል አረቦች ኢትዮጵያን ለማበጣበጥ የተለያዩ ነገሮች ያደርጋሉ፣ ሆኖም ግን አይሳካላቸውም፣ እንደውም በራሳቸው ሕዝብ ላይ ችግር ያመጣሉ በማለት እኛ ችግራችንን ስንላቀቅ አረብ ሁላ በድንጋጤ ሽንት በሽንት ይሆናሉ ሲሉ የተናገሩት ትንቢት እንሆ ብለናል። እድሜ ለሰጠው ሰው እርዚቅና ጤና ብዙ ነገር ያያለ፣ ደስታም ፈተና፣ ደስታም ችግርም በአላህ እጅ ነውና አላህ ይምራን እንጂ በእውነት ጎዳና። ሰውን ሰው ቢመክረው መች ይሰማልና፣ ዱዓ እንዳትረሱ አላህን ልመና፣ እሱ የሻው ነገር መች ይቀራልና። የዓለሙ ንጉሥ አዋጅ ያደርግና፣ ሰራዊቱን ይዞ ክተቱ ይልና፣ ኸልቁን ያበራያል ይሰባስብና፣ አረብ በኢትዮጵያ ላይ ቅናት ያዘውና መድፈር አቅቷቸው የልብ ጭከና፣ ስብሰባ ቁጭ አለ በግብፅ መዲና፣ ኢትዮጵያን ለማፍረስ ብዙ አውጠነጠና። ቀን በቀን ሲመጣ ስሟ እየገነና፣ በሽታ ያዛቸው ጎደላቸው ጤና፣ ማበደር ስትጀምር ስታቆም ልመና። ኢትዮጵያ ለመውጋት አረብ ተነሳና፣ አገሯን ለመክፈል ለመበታተና፣ የእኛን ሰው ሰብስበው ጀመሩ ስልጠና። በተለይ ለእስላሙ ቦታ ሰጡትና፣ ያታልሉት ጀመር በዝሙት በዚና፣ ሀበሻ ሊደልል በአረብ ሴት ሊቀና። ይሄ እኮ ክልክል ነው በዲን በእስልምና፣ ግብፅ በዚህ በኩል አላት ፍልስፍና። የሀበሻው ጸባይ ግብፅ መች ገባትና፣ የሀበሻ ሙስሊም ነገሩን አየና፣ አረቦችን ትቶ ላገሩ አደላና፣ ተከፍሎ ቁጭ አለ በ190። ትንሽ ቆየት ብሎ የቀረው መጣና፣ በአንድ ተሰብስቦ ላገሩ ቆመና፣ የአረቦችን ተንኮል ከንቱ አስቀረው መና። ምንም አይቀየር አላህ አዟልና፣ ኢትዮጵያ የሚያዋጣት ድፍረት ነው ጭከና፣ የአርበኛ አገር ናት የጎበዝ የጀግና። አጎበደደ አረብ ቁጭ ብሎ ሸና፣ ሁሉም ወዳ ሆነን ፈርቶ እየቀዘና፣ ዘፍዝፈን አጠብነው አባይ አለንና፣ አቋርጦ የሚሄደው አባይ ነው በጣና። አየናት ጎጃምን ባህር ዳር ሰልጥና፣ ሁለቱን ሃይማኖት ሙስሊም ክርስትና፣ ይወዳል ህዝባችን ታጥቦ ንጽህና፣ ለአንዱ ለፈጣሪው ይጸልያልና፣ ይሄን የረዘቀን አዛኙ ጌታችን ፈጣሪ ነውና። ጌታው ሼህ ሁሴን ጅብሪል በግብፅና በኢትዮጵያ መካከል በአባይ ወንዛችን የተነሳ ሁልጊዜ ኢትዮጵያን ግብፅ ጠምዳ ይዛን ትገኛለች። በየአጋጣሚው ስማችንን እንዳጠፋች ሁልጊዜ እኛን እንዳስፈራራች ትኖራለች። በመጨረሻ ግን ኢትዮጵያን እንደማታቸንፋት ግብፅ ራሷ እየደረሰችበት መጣች ብለው ፈርደውታል። የአንበሳውን እናት ፍየል ሰደበቻት፣ በየት በኩል ሄዳ በየት አገኘቻት? ልጆች የሰሙ እንደው ወዮልሽ አለቻት፣ ተኔ ራቂ ባክሽ ብላ ነገረቻት። ቁማም ተቀምጣም ብዙ ለመነቻት፣ ልቧ ተሸፍኖ መች አዳመጠቻት? ይህን ሁሉ ሰዓት ለምን ታገሰቻት? ቀን ያልፍ እንዲሁ ብላ ጠብ ስለሰለቻት
የነብሯን ቡችላ ዝንጀሮ ቀማቻት። ተዋሻዋ ሁና ቁጭ ብላ እያየቻት ነብሪቱ ልጅ ወልዳ ነበረች እምጫት። ግን እንዴት አስቻላት ከቶ እንዴት ተወቻት? ጅቢቱን አባራ አህያ ያዘቻት። ልትጋልባት ነው ኮርቻ ጫነቻት። ተከብቶቹ በረት ተጋጡ አሰረቻት። እንደ ሰንጋ ፈረስ በቀን ጋለበቻት። በጆሮዋ እንደ ሰው ሚስጥር ነገረቻት። እንዳትንቀሳቀሽ ተዚህ ቆይ አለቻት። እንጀራ በመሶብ ስጋ አለ በቅርጫት። ማን ይበላው ይሆን እስቲ መልሷን አንጫት። ይህን ታውቂዋለሽ ብላ ጠየቀቻት። መልስ ስላጣች ነው በጣም ያበሳጫት። እረ ድመቲቱን አይጢቱ በላቻት። ናቀቻት እንበል ወይስ ደፈረቻት? ብላ ቀረች ቦታ ባይመቻት። መጠንቀቅ አለባት በልታ እንዳትፈጃት። ኢትዮጵያ ሀገራችን አባይ ጠና ሞልቶ በደረቁ ላጯት። በትሩ ሳያማት መደፈሯ ቆጫት። አረቦች ተጣሏት ግብፅ አኮረፈቻት። ያውም እያበላች ውሃ እያጠጣቻት። የመሬቱን ጥቅም ካሳልጠይቀቻት። ኢትዮጵያን ቀስ በቀስ ግብፅ አታለቻት። ስም ማጥፋት ታውቃለች ስሟን አጠፋቻት። ስሟን እንዳገዳ አላምጣ በላቻት። ግብፅን በሳሙና ኢትዮጵያ ጠበቻት። በእንዶድ አለቅልቃ ጠምዛ ሰጣቻት። ግማሽ አካላቷን ንፍሮ ቀቀለቻት። እንደ ፋፎ ቆሎ በንዴት ቆላቻት። እንደ ድመት ገዳይ አንቀጠቀጠቻት። ግብፅ አገለባበጣ ኢትዮጵያን አየቻት። ግብፅ ለኢትዮጵያ ያን ጊዜ ያወቀቻት እንደማትችላት እንደማትመቻት። ገና እንደጨለመ ሳይወጣ ጀንበር ህዝቡ መራመጃ ሳያገኝ መስመር ምርጫ ተጀምሮ ስልጣን ሊዛወር ድምጽ እየቀነሰ ድምጽ ሲጨምር በተገደለ ሰው በገባ ቀብር ምስሉ ተለጥፎ ከተማም ገጠር ብዙ ሰው አፋጅ በጠበጠ አገር ጭቅጭቅ ተነሳ መጣ ግርግር በመተማ በኩል በሱዳን አገር ይሄ በተገደለ ሰው በገባ ቀብር ምስሉ ተለጥፎ ከተማም ገጠር ብዙ ሰው አፋጅ በጠበጠ አገር የሚሉት ከዚህ በፊት 86 ሰዎች ለህልፈት የተዳረጉበት ጊዜ የምናስታውስ ከሆነ በዛን ጊዜ የአርቲስት ሃጫሉ ሁንዴሳ ምስል ፎቶ ይዘው ቤተሰቦች እና ወዳጆቹ ሲያለቅሱ በሬሳው ምክንያት እኛን እንወስዳለን በሚል ጭቅጭቅ በዛን ጊዜ በእነ ጀዋር መሐመድ እና በመንግስት ኃይሎች መካከል የተደረገው ኩርፊያ ምክንያት ብዙ ሰው ማለቁን የምናስታውሰው ያስቀመጡት ትንቢት ነው። በሁመራ አጠገብ በኡምነ ሀጀር ይመጣል ሰራዊት በርከት ያለ ጦር በብዛት ጭነዋል የውጭ ሀገር ብር። ምን ሊሰራበት ነው ገብተው ተኛ ሀገር? ለማስፈራራት ነው ለማንገራገር ወይስ ሀገሪቷን በዳ ለመንከር? ሰራዊቱን የኛ መንግስት ሲያማረር ጎጃም ትያዛለች ሳትውል ሳታድር። ብዙ ሰው ይሞታል ያውም በባላገር። መቀሌ ማኩርፋ ትገባለች ዱር። ራያን ተወሎ ወልቃይትን ጠልፋ ነጥቃ ተጎንደር። ሰው የገዛ ሀገሩን ተነስቶ ሲወር ለማውራት ይከብዳል ወይ ሲደብር። የጌታ ፍርድ ነው ቀዳና ቀደር። ሲያወሩት ያስጠላል ሲያዩት የማያምር። ሊያዩት ያላመረ ሲበሉት ያቀር ይላል ያገሬ ሰው ወሬ ሲያሳምር። ቢያወሩት አያልቅም የኢትዮጵያ ነገር። ያችን ቀን ያለፈ ወጣ ተችግር። አገር ብሎ ማለት ድንጋይ ነው አፈር። ነዋሪው ሰው ነው እንጂ ያረገው አገር። አንድ ቤት ይሰራል ለጥቆ መንደር። ባጥና ግድግዳ ጠንካራ ማገር። ምሰሶ ብቻውን መሃል ቢገተር ባጡን ለመሸከም የለውም ቀድር። ባንድ አብረን መኖሩ ታመጣ ችግር። ተታየ እንደ ጥፋት አልፎ እንደ ነውር። ታዲያ ምን እናድርግ ምን እንሞክር? ኢትዮጵያ ሀገራችን ሳትፈርስ እንድትኖር እንደ ተረከብናት አልፋ ዘር በዘር። አንዱ ሲያበላሻት አንዱ ሲያሳምር። ተኛ ላይ ስትደርስ እንዳትሸራረፍ እንዳትሰበር። ልጆቿ ተስማምተን ደስ ብሏት ተምር። በገዛ ልጆቿ ክንድ እንድትጦር ገንዘብ ሞልቶ ተርፏት በቤት ባልጋው ስር። የያዛት ድህነት ሲለቃት ስትሽር። መበደሯ ቀርቶ ሰው ስታበድር። አገር ውስጥ ሲመረት ካሚዮል አየር። ካሚዮል ማለት መኪና ማለት ነው። ግዛቷ ሲሰፋ ባህር ሲሻገር። እንደገና ጊጣ ቀን ስትሞመሸር።
በልጆቿ ኮርታ ስትንቦጣረር እንደኔ ማን አለ ብላ ስትዘምር በልጆቿ ኮርታ ታፍራ የምትኖር ባለንበት ቦታ በአፍሪካ ምድር ዓለም እየሰማት ተዳርስ ተዳር ኋላ ታየዋለህ አይዞህ አብሽር ይዘገያል እንጂ ታዘበኝ ቢቀር አላህ ቶሎ ያርገው ሰሚዑል በሲር አላህ ቶሎ ያርገው ሰሚዑል በሲር። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን ለዛሬው የያዝንላችሁ ትንቢታዊ ፕሮግራም ይህን ይመስል ነበር። እንደተመቻችሁ ተስፋ እናደርጋለን። ለብዙ ሰዎች ይዳረስ ዘንድ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዲሁም ሐሳብ መስጠታችሁን እንዳትረሱ እያልኩኝ ተሰናበትኳችሁ። እኔው ካሊዶ እንደማችሁ ነበርኩ። ቻው።